ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ ኬቢኬ ፒሲክስ ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። ማንኛውም የኮንስትራክሽን ፕሮጀክት ፕላኒንግ ጥራት የሚወሰነው በውስጡ ባለው ሎጂክ ወይም ትስስር ላይ ነው። ትክክለኛ የስራዎች ትስስር ወይም አክቲቪቲስ ሪሌሽንሽፕ ከሌለ ክሪቲካል ፓዝ ወይም ወሳኝ የስራ መስመር የተሳሳተና የፕሮጀክቱ ማጠናቀቂያ ቀንም ግምት ብቻ ይሆናል። ዛሬ በፒሲክስ ውስጥ አክቲቪቲዎችን በሪሌሽንሽፕ የምናገናኝባቸውን 4 መንገዶች፣ የሪሌሽንሽፕ አይነቶችን እና የፕላኒንግ ሎጂካችን ክሊር አድርገን የምናዘጋጅበትን በዚህ ቪዲዮ አሳያቸዋል። አብራችሁን ቆዩ። ወደ ስራው ከመግባታችን በፊት 4ቱን የትስስር ወይም ሪሌሽንሽፕ አይነቶችን እንመልከት። የመጀመሪያው ፊኒሽ ቱ ስታርት ወይም መደበኛው ትስስር ሲሆን ይሄ የመጀመሪያውና በብዛት የምንጠቀመው የሪሌሽንሽፕ አይነት ነው። ይህ ማለት ለምሳሌ አክቲቪቲ ኤ ሳይጠናቀቅ አክቲቪቲ ቢ ሊጀመር አይችልም እንደማለት። በፒሲክስ ይህ ዋነኛው የሎጂክ አይነት ነው። ብዙ ጊዜ ትክክለኛው ምርጫ ይሄ ነው። ሁለተኛው ስታርት ቱ ስታርት፣ ይህም ብዙ ጊዜ የምንጠቀመው ስራን ለማፋጠን ነው። ለምሳሌ አክቲቪቲ ቢ ለመጀመር አክቲቪቲ ኤ መጀመር ብቻ ነው የሚጠበቅበት ማለት ነው። ይህም ጊዜ ለመቆጠብ ይረዳናል ማለት ነው። ይህንን የምንጠቀመው ስራዎች ተደራራቢ እንዲሆኑ ስንፈልግ ነው። ነገር ግን አክቲቪቲ ቢ ትንሽ ዘግይቶ እንዲጀምር ከፈለግ ላግ መጨመር ይኖርብናል ማለት ነው። እሱም መሳት የለም። ሶስተኛው ፊኒሽ ቱ ፊኒሽ ወይም አብሮ የማጠናቀቂያ ትስስር እንደማለት ሲሆን ሌሴ አክቲቪቲ ኤ ሳይጠናቀቅ አክቲቪቲ ቢ ሊጠናቀቅ አይችልም እንደማለት። ፎር ኤግዛምፕል ስቶን ማስነሪ ፋውንዴሽን ዎል ቢኖረን ይሄ ሳያልቅ ሳይጠናቀቅ ባክፊሊንግ መጨረስ አንችልም ማለት ነው። ሁለቱንም ስራዎች ጎን ለጎን ሊሄዱ ይችላሉ። ነገር ግን ባክፊሉ እንዲያልቅ ማስነሪው የግድ ማለቅ አለበት፣ መጀመሪያ ማለቅ አለበት ማለት ነው። አራተኛው ስታርቱ ፊኒሽ ነው። ይሄ አልፎ አልፎ የምንጠቀምበት ሲሆን በኮንስትራክሽን ላይ ብዙም የተለመደ አይደለም። ሌሴ አክቲቪቲ ኤ ሳይጀመር አክቲቪቲ ቢ ሊያልቅ አይችልም እንደማለት። አክቹዋሊ ብዙ ጊዜ ለመደበኛ የኮንስትራክሽን ፕላን አንጠቀምበትም። ስለዚህ ብዙም ግራ ያገባችሁ ማለት ነው። ኦኬ፣ አሁን ፊዚክሳችን ከፍታለን። ባለፈው ቪዲዮ አክቲቪቲ አድ ማድረግን ተመልክተናል። ለዛሬ ቪዲዮ ይጠቅመን ዘንድ ባለፈው አድ ካረግናቸው አክቲቪቲዎች ውስጥ የተወሰኑትን አክቲቪቲ ሪሌሽንሽፕ እናስገባላቸዋለን። እዚህ ጋር አክቲቪቲ ዲዩሬሽን ሳምፕል ነው ያዘጋጀ ነው። እነዚህ ኦሪጂናል ዲዩሬሽናቸው አኮርዲንግ ቱ ፕሮዳክቲቪቲ ሬት ማስገባት እንደምንችል እሱን በሌላ ቪዲዮ የምንመለከተው ይሆናል። በእነዚህ ሳምፕል ኤግዛምፕሎች ተነስተን አክቲቪቲ ሪሌሽንሽፕ መፍጠር እንጀምራለን ማለት ነው። ስለዚህ በሶስት አይነት መንገድ አድ ማድረግ እንደምንችል እንመለከታለን ማለት ነው። የመጀመሪያው መንገድ እዚህ ሜኑ ባር ላይ ኮልምን የምትላለች እሷን እንጫንና ሊስት ላይ ከአቬለብል ኦፕሽን ውስጥ ሊስት ላይ እንገባና ሰክሰሰር የምትላለች እሷን ሴሌክትድ ኦፕሽን ውስጥ እንከታትና እንዲመቸን ከዛ ሰክሰሰር የሚለው ኮሉምናችን እዚህ ላይ መጥቷል ማለት ነው። ስለዚህ ሌሴ አንድ አክቲቪቲ እንምረጥ፣ ሰርቬይ ሌአውት ኤክስካቬሽን፣ እሱ ላይ እንሄድና ደብል ክሊክ እናደርጋለን። የዛኔ አሳይን ማድረግ የምንፈልገውን እዚህ ጋር ያመጣልናል ማለት ነው። ባይ ዘ ዌይ አሁን አሳይን ማድረግ ከመጀመራችን በፊት ቤዝድ ኦን ዋት ነው አሳይን የምናደርገው የሚለውን ለመረዳት የተዘጋጀ ሲፒኤም ኔትወርክ ይኖረናል ማለት ነው፣ ፍሎውን የሚያሳየን ማለት ነው። ስለዚህ እሱም በሌላ ቪዲዮ እንመጣበታለን ኢንዲቴል። ሰርቬይ ሌአውት ፎር ኤክስካቬሽን ከሱ ቀጥሎ ሊሰራ የሚችል ስራ ሳይት ክሊሪንግ ነው ብለን እናስብ። እሱን አሳይን እናርግልን። ኦኬ ብለን እንወጣለን። እንደምታዩት እዚች ጋር ሪሌሽንሽፕ ላይንስ የምትላለች እዚች ጋር መምጣት ትጀምራለች ማለት ነው። እዚህ ጋንት ቪው ላይ መምጣት ትጀምራለች። ኦኬ እንቀጥል። ለሳይት ክሊሪንግ ኤንድ ቶፕ ሶይል ኤክስካቬሽን አሁንም አሳይን እናደርግለታለን። ከሳይት ክሊሪንግ በኋላ በልክ ነው ብለን እናስብ። እሱንም አሳይን እናደርግ። ኦኬ ኔክስት ደግሞ ሁለተኛው ሜትድ እስቲ እንመልከት። ሁለተኛው ሜትድ ደግሞ ሃይላይት እናደርግና ሌሴይ በልክ ኤክስካቬሽን እና ፒት ኤክስካቬሽንን ሃይላይት እናደርግና ራይት ክሊክ በመጠቀም ሊንክ እንላቸዋለን። እንደምትመለከቱት ያያይዛቸዋል ማለት ነው። እዚህ ጋር ጋንት ቪው ላይ መመልከት እንችላለን። ያያይዛቸዋል ማለት ነው። ኦኬ እንቀጥል። አሁንም ትሬንች ኤክስካቬሽን እና ካርታዌይ፣ አሁንም ሁለቱን ፒትን እና ትሬንችን ደግሞ እናያይዝ። ሊንክ አክቲቪቲስ እንደምትመለከቱት እያያያዘ ይሄዳል ማለት ነው። ለሶስተኛው ደግሞ ትሬንች እና ካርታዌይን እናድርገው። ሊንክ አደረገልን ማለት። ኦኬ ሁለተኛው ሜትድ ካየን ሶስተኛውን ደግሞ እንመልከት። ሶስተኛው ማለት ደግሞ እዚህ ዲቴል ቪው ላይ እንገባና እዚህ ዲቴል ቪው ከታች እዚህ ጀነራል ስታተስ ሶርስ የሚለው ላይ ሪሌሽንሺፕስ የሚል አሁን ለምሳሌ ካርታዌይን ስትመለከቱት ምን አለው እዚህ ጋር ፕሪዲሴሰር አለው፣ ሰክሰሰር የለው። ኤንዘን እዚህ ጋር መተን ሰክሰሰር አሳይን ማድረግ እንችላለን ማለት። ሊንክ ኮንክሪት የሚለውን ለዚህ አክቲቪቲ አሳይን እናድርግለት። ፕሪዲሴሰሩ ምን መሆን አለበት? ሊንክ ኮንክሪት ከማድረጋችን በፊት ማለቅ ያለበት አለ ማለት ለሴ አሳይን እናድርግለት። ካርታዌይ ማለቅ አለበት ብለን እናስብ። አሳይን ያደርግለታል ማለት። ሰክሰሰሩስ ሊንክ ከተደረገ በኋላ ፎርም ወርክ ኢንስቶል ፎርም ወርክ አሳይን ያደርጋል ማለት ነው። ኦኬ ለኢንስቶል ፎርም ወርክ
ፕሪዲሴሰር አለው፣ ሰክሰሰር የለውም። ለሱ ሰክሰሰሩ ምን ይሆናል ማለት ነው? ፑር C25 ኦር C30 ኮንክሪት ማለት ነው። አሳይን እናደርጋለን። ስለዚህ C25 ኮንክሪት ፕሪዲሴሰር አለው፣ ሰክሰሰር አሳይን እናደርግለት። ለይሴ C25 ካስት ካረግን በኋላ ስቶን ማስነሪ እንጀምራለን ብለን እናስብ። አድ ያደርግልናል ማለት ነው። ኦኬ ሶስተኛውን መንገድ ጨረስን ማለት ነው። ሶስተኛው ኦፕሽን በጣም ብዙ ጊዜ የምንጠቀምበት ታይፕ ነው ማለት ነው። ኢዚ ስለሆነ ማለት ምክንያቱም ሁለቱንም አክቲቪቲዎች ፓራሌሊ ማየት ስለምንችል ማለት ነው። ሌፍት ላይ ፕሪዲሴሰር፣ ራይት ላይ ደግሞ ሰክሰሰር ማለት ነው። ለእያንዳንዱ አክቲቪቲ ከመጨመር ደግሞ መልቲፕል መጨመር ከፈለግን መጨመር እንችላለን። ለይሴ ስቶን ማስነሪ ፕሪዲሴሰር አለው። ኦኬ ሰክሰሰር እናርግለት። ከስቶን ማስነሪ በኋላ ባክፊል እና ሃርድ ኮር አለው ብለን እናስብ። ስለዚህ ባክፊሉን ሴሌክት እናደርጋለን፣ ኮንትሮል እንጫንና ሃርድ ኮር እና አሳይን እናደርጋለን። በእንደዚህ አይነት መንገድ አሳይን ማድረግ እንችላለን ማለት። በዚህ መንገድ አክቲቪቲዎችን ሊንክ ማድረግ እንችላለን ማለት። እንግዲህ እንዴት አድርገን በሶስት አይነት መንገድ አክቲቪቲ ሪሌሽንሺፕ ሊንክ እንደምናደርግ ተመልክተናል። ሆኖም ምንጊዜም የፒሲክስ ወርቃማ ህግን ግን መከተል ይኖርብናል። ይህም ማለት ያካተትናቸው አጠቃላይ የስራ እቅድ አክቲቪቲዎች ውስጥ ከፕሮጀክቱ መጀመሪያና መጨረሻ ውጭ እያንዳንዱ አክቲቪቲ ቢያንስ አንድ ፕሪዲሴሰር እና አንድ ሰክሰሰር ሊኖረው ይገባል። ካልሆነ ዳንግሊንግ አክቲቪቲ ወይም የተንጠለጠለ ተግባር ይፈጥራል። ይህ ደግሞ ክሪቲካል ፓዛችንን ያበላሽብናል። ስለዚህ ሁሉ ጊዜ ቼክ ማድረግ እንዳንረሳ ማለት ነው። ይህ ቪዲዮ ከረዳሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም አዲስ የምንለቃቸውን ተከታታይ የፊዚክስ ቱቶሪያሎች ለመከታተል ሰብስክራይብ ያድርጉ። ስለተመለከታችሁ እናመሰግናለን። በቀጣይ ቪዲዮ ደግሞ የስኬጁል ወይም F9 በተንን በመጠቀም እንዴት ክሪቲካል ፓዝ ማግኘት እንደምንችልና ፕሮጀክታችን በትክክለኛው መንገድ ላይ መሆኑን የምናረጋግጥበትን መንገድ አሳያችኋል። በቀጣይ ቪዲዮ ይጠብቁ።